ሰላም ተወዳጆች እንዴት ናችሁ? በዩቲዩብ መተናል። በብዙዎቻችሁ ግፊት መሰረት ይኸው በዩቲዩብ ተከስተናል። መተናል። ይህንን ዘሊና ቲዩብ የተባለ የዩቲዩብ ቻናል ሰብስክራይብ በማድረጉላችሁም ተባበሩ። እንዲሁም የደውል ምልክቷን ተጫኑ። ይሄ የመጀመሪያ ቪዲዮአችን ነው ስንለቅ ትንሽ የማውራት ችግር ወይ የሆነ ነገር ምናምን ካያችሁ ኢትስ ቢኮዝ የመጀመሪያው ስለሆነ ነው። አይገጥማችሁም ብለን ተስፋ እናደርጋለን። ቀጣይ ላይ ግን ጥሩ ነገሮች ይኖራሉ። ይህ ደግሞ ቀጥታ ስርጭት የሚደረግላችሁ ከአራስ ቤት ነው። ከአራስ ጣቢያ ይባላል እና ከአራስ ቤት ጣቢያ ከዛ ነው ሪከርድ እየተደረገላችሁ ያለው። እንደ መግቢያ የመጀመሪያ ቪዲዮአችን ስለሆነ ብዙዎቻችሁ ላይቭም ስንገባ ምንም ስናደርግ ስለ ትውውቃችን እባካችሁ ንገሩን፣ እንዴት እንተዋወቃችሁት፣ ስንት ጊዜ ቆያችሁ ምናምን የሚለውን ነገር እንደ መጀመሪያ ቪዲዮ ስለሱ ስቶሪ ቴሊንግ የሆነ ነገር ልንነግራችሁ ነው ያሰብነው። የመጀመሪያ ጊዜ የተገናኘነው የት ነው? የመጀመሪያ ጊዜ የተገናኘነው እንግዲህ ደብረ መዊ ቅዱስ ሚካኤል ካቴድራል ቤተክርስቲያን ውስጥ ኮርስ ስንማር 2012 ነው መሰለኝ አይደል? ኮሮና ነበር 2019 ማለት ነው በፈረንጆች 2019 ነበር፣ በእኛ 2012 ያ እና የዛኔ ነው ትውውቃችን የጀመረው። የዛኔ ነው አሃዱ ተብሎ የተጀመረው። አሃዱ ተብሎ ክለይቱ ተብሎ አሁን ሰልስቱ ላይ ደርሰ። ምን ሰልስቱ? አሁንማ ምንድነው ሰባቱ ነው እንጂ ሰባት ሆኗል። ብዙ ጊዜ ቆየና ያው ደብረ መዊ የተከታታይ ኮርሶች ይሰጣል። ያው የትኛውም ቤተክርስቲያን ላይ ይሰጣል። እዛ ስንማር ነው የተገናኘ ነው አይደል? ኮሮና ነበረ። ክላስ ቆመና እንደ ግሩፕ ሆናችሁ አሳይመንት ይሰጣችኋል። ተማማሩ ተብሎ ስለተባለ እዛ ላይ ገባን እና ልክ ይቆርጣ ለምን ችግር የለም እዛ ላይ ገባን። ልክ ደግሞ የግሩፕ ሊደራችን ማን ነበር? አቶ ዞል አለም ናቸው። እኛ እንደድል ሆነና እኔ ግሩፕ ውስጥ ገባች። እኛ ለመጀመሪያ ጊዜ ስናወራት በስልክ ነው ያወራነው። የመጀመሪያ ጊዜ ደወለልኝ። ስልክ ተሰጠኝና ከነሱ በጣም የሚያስፈራ ሰውዬ ነበር የሚመስለው። ድምፁ ሲያስፈራ ሲጀምር አሁን ለምጆ ነው እንጂ ድምፁ ያስፈራል። ሰላማዊት አለ። አቤት ሰላማዊት ነው እኮ ሰላማዊት አይደል እንዴ? ሄሎ እንዴት ዋልሽ? ሰላም ነው እግዚአብሔር ይመስገን አልኩ። ከዛ ሰላማዊት ነሽ አልከኝ። አዎ ማን ልበል አልኩ። ዘላለም ነኝ። ችግር የለም ዘላለም ነኝ አልከኝ። ከዛ ዘላለም አላወቅኩም፣ አንቺ አታውቂኝም፣ እኔ አውቅሻለሁ አላለም። ምክንያቱም ማውቃት በምንድን ነው እየተጎተተች ነበር። ሁሌ አርፍዳ ነው የምትመጣው። ከማርፈዷ ደግሞ ሲሊፐር አድርጋ ነው የምትመጣው። ክላስ ውስጥ ፉቅቅ እያደረገች እግሯን ትገባለች እና ሁሉም ሰው ያውቃታል። በዛ ነበር ማውቃት እና የመጀመሪያ ስልክ ልውጣችን እሱ ነበረ። ቀረሽ። ከዛ ለምን ቀረሽ ብዬ ደወልኩልሽ። ከዛ ኔክስት ዴይ ግን መጣሽ። የቅጣቱ ቅጣት ማለት ነው ምን እንዳደረገኝ ታውቃላችሁ? ከዛ በኋላ ማለት ነው ካረፈድኩ በኋላ በቃ ጨቅጫቃ ነው ዘላለም በባህሪውና እዛ ግሩፕ ውስጥ የነበርነው በብዛት ሴቶች ነን። ይጨቃጨቀናል ብታይ ማለት ነው። ከዛ እኔ ጨቅጫቃነት እኮ አይደለም ያው ኃላፊነት ተሰጥቶኛል። ያን ኃላፊነት እኛ ጨቅጫቃ በሚለው እንረዳዋለን። እንደፈለጋችሁ ከዛ ማለት ነው ቅጣቱ በዛውም የሴቶችን ባህሪ እየተረዳችሁ ቅጣት ምን እንዳደረገ ታውቃለህ? ምንድነው የቀጣኸኝ? ሁሌ መጽሐፍ ቅዱስ ይዘሽ ነው ያለኝ። ከዛ ወይ መጽሐፍ ቅዱስ ይዛ እንድትመጣ አደረኳት። ሁሌ መጽሐፍ ቅዱስ ሰላማዊት ሁሌ ጊዜ መጽሐፍ ቅዱስ ይዘሽ ነው ያለኝ። እሺ አልኩት። ከዛ እኛ ሰፈራችን ስለሚያስፈራ አክስቴ ጠብቃኝ ከአክስቴ ጋር ነበረ ጉባኤ እሷ ትሳተፍና ኮርሱ እንዳለቀ አንድ ላይ ትሄዳለች። ከአክስቴ ጋር ነበር የምንሄደው እና ከዛ እሱ እኔ እሸኝሻለሁ በቃ ታስጠብቂያት አለኝ። በ6 ማለት ነው አሪጎራ እንዲህ ማለት ነው። ከዛ ያው እንደዛ ያረጋግጥ መሸኘት ጀመርን። ግን በጣም ረጅም ጊዜ ነው የሸኘኋት። በጣም ረጅም ጊዜ ያለምንም መታከት ማለት ያለምንም መሄድ ትችል ነበር። በሸኝታኝ እኮ በቀጥታ መሄድ ትችል ነበር። የእሷ ይርቀኛል እኔ ወደ ቤት ለመሄድ። እኔ ሸኝታኝ ገና ተጠማዞ ምናምን ነበር የሚሄደው። ይሄ ለፍቅር ሲባል የተከፈለ መስዋዕትነት፣ ከባድ መስዋዕትነት ይባላል። አንድ አመት ከምናምን 2 አመት ያህል ያለምንም ካላይ ምናምን መሳሳም ያለምንም መጨባበጥ ያለምንም እንትን ዝም ብዬ ብቻ ያለ ቦዲ ንክኪ ደግሞ እየሸኘኋት ጥያቄ ይጠይቃል ምናምን ይጨቃጨቃል ብቻ እና
2 ዓመት ሙሉ እንደዛ ይሆናል። 2 ዓመት ይሆናል። ዓመት ከምናምን 2 ዓመት እንሸኛኛለን፣ እናወራለን ቴሌግራም ላይ ምናምን። ቴሌግራም ልትሰክሳለች ምናምን የምሰክሳታለሁ። እንዴት ነው መሰከስ ማለት? ከዛ ምናምን እንደውም ስፖርት የሰራውበትን ፎቶ ራሱ ምናምን እንደዚህ አማላዩ እሱም ፎቶ ላልክልሻለሁ። ቤንጦ እኮ ነበር ተከለ ቀጫጫ ግን ደረቴ ሲክስ ፓክ ምናምን ማስመጫ ማለት ነው። ማስመጫ ጋር ስፖንጅ ውስጥ ነው ውሃ ውስጥ ነከር አድርገን ጨመቅ ነው እና ሰና ምንድነው ስፖንጅ ውስጥ ማለት አልገባኝ። ያው ስፖንጅ ውሃ ውስጥ ሲገባ እንዴ ማስመጫ ነው። ውሃው ምጥጥ አድርጎታል የሚወጣው። ወይ ጉድ! እሺ ከዛስ? ከዛ ምን ያልሽ? ከዛ በቃ በጣም ተለማመደ። በጣም ላይ ከእንትን አለፈና ከኖርማል ትውውቅ አለፈና 2 ዓመት ማለት በጣም ረጅም ጊዜ ተለማመደ። ኖርማል እንደ እህትና ወንድም አይነት ነገር ወሬ ምናምን ራሱ ነው። አንቺ ነኝ እንደዚህ እንደዛ ሄደና እንደዚህ ነው መባባል ምናምን። ከዛ ምንድነው ጥያቄ አቀረብኩኝ እኔ አቀረብን። ከዛ እንዴት ነው ነገር ይሳካል አይሳካም ሲል ሞክር አልሞክርናም ብለን ጉንጯን ሳምናት። ጉንጯን ሳም ሳረጋት አፍንጫው ምናምን አላላባትም። አኮረፍኩክ። እንዴት ይስመኛል ብላ ነው መሰለኝ። አስቡት ሌላ ነገር ደግሞ ሞክሬ ቢሆን ጉንጯን ስሚያት አኮረፈች ምናምን አንዱ ለቀ ምናምን ፎገላው ጤት አይነት ነገር ምናምን አለች። ግን ከዛ በሁለተኛው ቀን ነው ምናምን ካፌ ቀጠርሽኝ ነገር መሰለኝ። እኔ ነኝ የቀጠርኩ። ኧረ እኔ አልቀጥርም ነው እንገናኝ ስልሽ እሺ ያልሽ እኮ። ታዲያ አንተ ቀጠርከኝ እንጂ ነው እቀጥርሃለሁ እኮ። ያው እሺ ያልሽ ቀጠርኩሽ ነው የሚባለው። እሺ ቀጠር ነገር እንገናኝ ካፌ ነው ስልሽ እዛው ሚካኤል አካባቢ ያለ ካፌ ነው እሺ ያልሽ ምናምን። እዛኛው ካፌ መግደርደሯ ቀረ ማለት ነው። ከዛ ከሳምኳት ምናምን በኋላ ስለሆነ እሺ ብላ የመጣችው ያው ማተብ ተመታ እሺ ብላለች ማለት ነው። ጸድቋል ነገር ተባለና ያው የፍቅር ግንኙነቱ ተጀመረ። የፍቅር ግንኙነቱ በዛ ነው የተጀመረው። ከዛ በኋላ 4 ዓመታት አልፈዋል። 4 ዓመት ጓደኝነት ድሽ። ከዛ በኋላ እንደውም አብረን ነበር ወደ ስራ ሁሉ የምንሄደው። የስራውማ በቃ እኔ ወደ ሜክሲኮ አካባቢ ነበር የምሰራው። እሱ ደግሞ የት ነበር እንትን ካኔ እንትን ኡራኤል ካሳንቺስ ነበር የሚሰራው። ከዚህ ከሰፈር እስከ አውቶቡስ ተራ በእግራችን ጧጧት ሸገደም እንደው ውስጥ ለውስጥ ስንሄዳችሁ ሁሌ የምታይን ሴት ትዝ ይላል። አውቶቡስ ተራ ጋር ቡና የምትሸጣ በቃ ሁሌ እጃችንን ተይዘን ወሬያችን እያወራን አውቶቡስ ተራ ድረስ በእግራችን እንሄዳለን። ከአውቶቡስ ተራ ሜክሲኮ ከደረስን በኋላ እኔ እዛው ወርዳለሁ፣ እሱ ቀጣይ ወደሚሄድበት ይሄዳል። ማታም ስንመለስ ተጠባብቀን ከዛስ ድጋሚ ማታ ደግሞ ቤተክርስቲያን እንገናኛለን። በቃ ይሄ እንዴ በጣም አታችመንት ያለው እንትን ነው። አንድ ቀን ምናምን እንደዚህ ስንለያይ ምናምን ትንሽ የሆነ ረጅም ጊዜ ምናምን ይመስል ነበር በጣም እና በቃ በጣም ተላመድን፣ ተጣበቅን። እና ያው በጣም ያቀረረብ በጣም ብዙ ነገሮች እንዲሳኩልንም አደረግን በእውነት አይደል? በጣም መቀራረባችን ብዙ ነገር ላይ ግልጽ ሆነ እንድናወራም እንደ ወንድምም ከወንድም ጋር የሚወራውን ነገር እንደ ፍቅረኛም ከፍቅረኛ ጋር የሚወራውን ነገር ብቻ ምንም የሚገድበን ነገር አልነበረም። በመግባባት ደረጃ ላይ ብዙ ነገሮችን እናወራ ነበር። በጣም ግልጽነት የተሞላው ሪሌሽንሺፕ ሆነ። ያ አታችመንት ነው ግን ይረዳን። ይሄ ገደብ ያለው ምናምን ቢሆን ኑሮ ምንም ገደብ የለው ግን በቃ እንደፈለገ ተፈሳው ፈሱላ አይመጣም። በተለይ በቃ አሁን ትዳር ውስጥ ደግሞ ከገባን በኋላ እሱ ብሷል። ያኔው በጣም እንደ ትውውቅ ይሄ ነበረ ታሪካችን። ይሄ ፓርት 1 ነው። ስለዚህ አትሊስት የዘሊናን ቲዩብ 1000 ሰብስክራይበር አስገቡልን። ከዛ በጣም ብዙ የምነግራችሁ ሚስጥሮች አሉ እንጫወታለን። ከዚህም ከፍ ያለ ደስ የሚሉ ብዙ ምን ወያያቸው ነገሮች ይኖራሉ። ሪል ላይፋችንንም እናሳያችኋለን እንዴት እየኖርን እንደሆነ። 1000 ሰብስክራይበር አስገቡን። እናመሰግናለን። ቻው ውዶች።